ሚለጥቀው የዜና መጽሔት ጥንቅራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተናብራቸው ተቋማት ለእሁድ ጠርተውት የነበረውን ተቃውሞ ሰልፍ ለሌላ ጊዜ ማራዘማቸውን በሚያወሳው ዘገባ ይጀምራል። ቡራዩ የደረሰው የቦምብ ጥቃትና የመተከሉ ግጭት ተጠርጣሪዎች መከሰስን የሚቃኙ ሌሎች ሁለት ዘገቦችም አሉት። ሳምንታዩ የወጣቶች ዓለም ዲጂታል ወያነ ከተባለ እንቅስቃሴና ስብስብ ጋር ያስተዋውቀናል። የማኅበራዊ መገናኛ ዘዴዎች ቅኝት ደግሞ 3 ርዕሶችን ለዚህ ሳምንት መርጧል። ጠብቁት። አሁን የዓለም ዜና ከዕለቱ ተረኛ አዜብ ታደሰ እንስማ። የዲደብሊው ዜና ጤና ይስጥልኝ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የኦሮሞ ነጻ አውጪ ግንባር የኦነግ አባላት አሊያም ደጋፊዎች ናቸው የተባሉ ሰዎች በቡራየው የቦምብ ጥቃት ተጠርጥረው በቁጥጥር ስር ዋሉ። በጥቃቱ ከቆሰሉት መካከል ፖሊሶች ይገኙበታል። አምባገነን ተብለው በህዝብ ግፊት ከስልጣን ተወግደው ሳውዲ አረቢያ በስደት የሚኖሩት የቀድሞው የቱኒዚያ መሪ አብዲ ቤን አሊ ታማው ሆስፒታል መግባታቸው ተሰማ። የ83 ዓመቱ አዛውንት ቤን አሊ ታማሚ ናቸው ተብሏል። በዓለም ምጣኔ ሀብት ከዓለም 3ኛ ደረጃ ላይ የምትገኘው ጃፓን 71238 ያህል ህዝቧ የ100 አሊያም ከዚያ በላይ የዕድሜ ባለጸጋ ነው። ዜናው በዝርዝር በትናንትናው ዕለት በቡራዩ ከተማ በሚገኝ የፖሊስ ሰፈር ላይ በተጣለ ቦምብ 9 ሰዎች መቁሰላቸውን የፈረንሳዩ ዜና ወኪል አዣንስ ፍራንስ ፕሬስ ዘገበ። ዜና ምንጩ የኢትዮጵያን ባለስልጣናት ጠቅሶ እንደዘገበው በጥቃቱ ከቆሰሉት 8 ፖሊሶች አንዷ ሰራተኛቸው ናቸው። አደጋውን አድርሰዋል ተብለው የተጠረጠሩት 22 ሰዎች መያዛቸውንም ባለስልጣናቱ አስታውቀዋል። የኦሮሚያ ክልል የኮሚሽን ቢሮ በሰጠው መግለጫ በቁጥጥር ስር የዋሉት ተጠርጣሪዎች የኦሮሞ ነጻ አውጪ ግንባር ኦነግ አባላት አሊያም ደጋፊዎች ናቸው። የኢህአዴግን መንግስት ሲወጋ የነበረውና በአሸባሪነት ተፈርጆ የነበረው ኦነግ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከ1 ዓመት ወዲህ ወደ ሀገር ቤት በከፍተኛ አቀባበል መግባቱን የፈረንሳዩ የዜና አገልግሎት አስታውሷል። የኦሮሞ ነጻ አውጪ ግንባር መሪ አቶ ዳውድ ኢብሳ በቡራዩ የደረሰውን የቦምብ ጥቃት ተከትሎ እስካሁን ምንም አይነት መግለጫ ለመስጠታቸውን ዜና አገልግሎቱ ዘግቧል። በቡራየው ጥቃት የፖሊስ መኮንንና በፖሊስ ካምፑ አንዲት ምግብ አዘጋጅ መጎዳታቸውንና አዲስ አበባ የሕክምና ክትትል እያደረጉ መሆኑንም ተዘግቧል። በሀገራት በተለያዩ ስብሰባዎች በሊቢያና በኒጀር የሚገኙ ስደተኞችን ለመቀበል የገቡትን ቃል ተግባራዊ ለማድረግ የሚያደርጉት እርምጃ እጅግ ዘገምተኛ ነው ሲል የተባበሩት መንግስታት ድርጅት ወቀሰ። ድርጅቱ ዛሬ ይፋ ባደረገው መግለጫ በሊቢያ 48,000 ስደተኞች ይገኛሉ። ከነዚህ መካከል አንዳንዶቹ እስር ቤት ናቸው። ከነዚህ ስደተኞች መካከል በሺዎች የሚቆጠሩት ስደተኞች ወደ ሌሎች ሀገሮች ለመዛወር ጎረቤት ኒጀር በሚገኝ ጊዜያዊ የስደተኞች ካምፕ እየተጠባበቁ ነው። ከነዚሁ መካከል 6600 ወደ 3ኛ ሀገር የሚዛወሩበት ቋሚ የመኖሪያ ፈቃድም እንደተሰጣቸው ተሰምቷል። ስደተኞቹ ቋሚ የመኖሪያ ፈቃድ ያገኙበት ሀገራት ቤልጂየም፣ ብሪታንያ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ሉክሰምበርግ፣ ኔዘርላንድ፣ ኖርዌይ፣ ስፔን፣ ስዊድን፣ ስዊዘርላንድ እንዲሁም ዩናይትድ ስቴትስ ናቸው ተብሏል። በሊቢያ ስደተኞች ወደ 3ኛ ሀገራት በቅድሚያ የመዛወር ሙሉ መብት አላቸው ያለው የመንግስታቱ ድርጅት በኢትዮጵያና በሱዳን በስደተኞች ካምፕ በመጠባበቅ ላይ የሚገኙ ኤርትራውያንም ቢሆኑ ተመሳሳይ መብት እንዳላቸው ጠቅሷል። ከአፍሪካ ሀገራት ሩዋንዳና ኒጀር ከሊቢያ ወደ 3ኛ ሀገር ለመጓዝ ለሚመጡ ስደተኞች ጊዜያዊ መጠለያ ጣቢያ ለመስጠት ፈቃዳቸውን የሰጡ ሲሆን ሩዋንዳ በመጀመሪያው ዙር 500 ስደተኞችን ለመቀበል ፈቃድ መስጠቷን ባለፈው ማክሰኞ አስታውቃለች።
ከስልጣን የተወገዱትና በስደት ሳውዲ አረቢያ የሚገኙት የቀድሞው የቱኒዚያ መሪ ዜን አብዲን ቤን አሊ ታመው ሆስፒታል መግባታቸው ተሰማ። በጎርጎሮሳውያኑ 2011 ዓ.ም አምባገነን ተብለው በህዝብ ስልጣን የተባረሩት የቀድሞው የ83 ዓመቱ የቱኒዚያ ፕሬዝዳንት ጠበቃ እንደገለጹት የዜን አብዲን ቤን አሊ ጤንነት ሁኔታ ከባድ ግን ለህይወት የሚያሰጋ አይደለም ብለዋል። በህዝብ ግፊት ከስልጣን ተወግደው ከቱኒዚያ ወደ ሳውዲ አረቢያ የተሰደዱት ቤን አሊ በሳውዲ አረቢያ ለህዝብ እምብዛም ታይተው እንደማይታወቁና እንደ ሌሎች የዕድሜ ባለጠጎች ሁሉ ህመምተኛ እንደሆኑ ተዘግቧል። ቤን አሊን ተከትለው ወደ ስልጣን የመጡት ፕሬዝዳንት ቤጅ ሰኢድ አብሲሲ በ92 ዓመታቸው ባለፈው ሰኔ ከዚህ ዓለም በሞት መለየታቸውን ተከትሎ የፊታችን እሁድ ቱኒዚያ ፕሬዝዳንታዊ ምርጫ ይካሄዳል። በምርጫው 24 ወንዶችና 2 ሴቶች በእጩነት ቀርበዋል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ DW በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። ባለፉት 6 ወራት በከባድ ዝናብና በአውሎ ነፋስ በውሃ መጥለቅለቅና በአስከፊ የአየር ጸባይ በዓለም ዙሪያ ወደ 7 ሚሊዮን ህዝብ ከቤት ንብረቱ መፈናቀሉን በሀገር ውስጥ የሚፈናቀሉ ሰዎችን ጉዳይ የሚከታተል ድርጅት በእንግሊዝኛው ምህጻሩ IDMC ስዊዘርላንድ ጄኔቫ ላይ በሰጠው መግለጫ አስታወቀ። ከነዚህ መካከል 4 ሚሊዮኑ በመኖሪያ ሀገር ውስጥ የተፈናቀሉና አብዛኛው በመካከለኛውና በምስራቅ አፍሪካ በሚገኙ ሀገራት ውስጥ መሆኑ ተገልጿል። ባለፉት 6 ወራት ከደረሱት አስከፊ ከተባሉት የተፈጥሮ አደጋዎች መካከል ፋኒ የተሰኘ ስም የተሰጠው ወጀብ የቀላቀለ ከባድ ዝናብ በህንድ እንዲሁም ሊዳይ የተባለው አውሎ ነፋስ የቀላቀለው ዝናብ በባንግላዴሽ ብሎም በሞዛምቢክ፣ ማላዊ፣ ዚምባብዌ እንዲሁም በማዳጋስካር ያደረሰው አደጋ ነው ተብሏል። በኢትዮጵያ፣ በቦሊቪያ እንዲሁም በፊሊፒን የነበረው ከፍተኛ ዝናብ ያስከተለው የውሃ መጥለቅለቅ በተመሳሳይ ለአካባቢ መፈናቀል እንደዳረገ ድርጅቱ አስታውቋል። በዓለም ምጣኔ ሀብት ከጀርመን በአንድ ደረጃ ቀድማ 3ኛ ላይ የምትገኘው ጃፓን 71238 ያህል ህዝቧ 100 አሊያም ከዚያ በላይ የዕድሜ ባለጸጋ መሆኑ ተነገረ። ከዕድሜ ባለጸጎቹ መካከል ደግሞ 88 በመቶ ሴቶች ናቸው ተብሏል። በዓለም ባሉ ሀገሮች በአጠቃላይ 100 ዓመት ዕድሜ የሞላው ህዝብ ቁጥር 533,000 ሲሆን ከዚህ መካከል 18,000 የጀርመን ነዋሪ ነው ተብሏል። ጃፓን የረጅም ዕድሜ ባለጸጎች ሀገር ብትሆንም በሀገሪቱ አዲስ የሚወለደው ህፃን ቁጥር ግን ከዓመት ዓመት እየቀነሰ መምጣቱ ታውቋል። ይህ ዶይቼ ቬለ DW ነው። ከዶይቼ ቬለ DW የምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን አሰማለሁ። የኦሮሞ ነጻ አውጪ ግንባር ኦነግ አባላት አሊያም ደጋፊዎች ናቸው የተባሉ ሰዎች በቡራዩ የቦምብ ጥቃት ተጠርጥረው በቁጥጥር ስር ዋሉ። በጥቃቱ ከቆሰሉት መካከል ፖሊሶች ይገኙበታል። አምባገነን ተብለው በህዝብ ግፊት ከስልጣን ተወግደው ሳውዲ አረቢያ በስደት የሚኖሩት የቀድሞው የቱኒዚያ መሪ አብዴን ቤን አሊ ታመው ሆስፒታል መግባታቸው ተሰማ። የ83 ዓመቱ አዛውንት ቤን አሊ ታማሚ ናቸው ተብሏል። በዓለም ምጣኔ ሀብት ከዓለም 3ኛ ደረጃ ላይ የምትገኘው ጃፓን 71238 ያህል ህዝቧ 100 አሊያም ከዚያ በላይ የዕድሜ ባለጸጋ ነው። ዜናው አበቃ። የዓለም ዜና አዜብ ታደሰነች ያሰማችን። የዜና መጽሔት